እኔ ሀጂ ተሻለ ቄሮ እባላለሁ። የሀገር አባት ነኝ። ይህ ምርጫ በመሰረቱ የኢትዮጵያ ሕዝብ ወሳኝ ቁልፍ ጉዳይ ነው። ሙስሊም ክርስቲያን ሳይባል ወጣት ሽማግሌ ሳይባል ጠቅላላ አገሪቱን በሰላም የሚመራ በሰላም የሚያስተዳድር አገሪቱን ወደ እድገት ቦታ ላይ የሚያሻገር አገሪቱን ከዓለም ጋር ከዓለም ትላላቅ አገሮች ተርታ ሊያሰልፍ የሚችል ተገቢ የሆነ ለሀገር ብቁ የሆነ ዜጋን ወጥቶ መምረጥ የራስን ጥቅም የራስንን መብት ማስከበር ነው እንጂ የግለሰቦችን ምርጫ የግለሰቦችን መብት ብቻ ለማስቀመጥ አይደለም። ማንን ነው ሀገር ሊመራልን የሚችለው? ማንን ነው የሀገርን ኢሜጅ በትክክል ከዓለም ጋራ ሊያሰልፈን የሚችለውና ተጨባጭ ለውጥ ሊያመጣ የሚችለው ወይም ተጨባጭ ለውጥ ሊያመጣ ያለ ማን ነው የሚለው የኢትዮጵያ ሕዝብ ለይቶ ያውቃል ብዬ እገምታለሁ። ከዚህ አኳያ በዚህ ምርጫ አለመሳተፍ ማለት ራስን መጉዳት፣ ራስን ከመጉዳት ይቆጠራል። ምክንያቱም የሚያስተዳድረኝን የሚመራኝን ሰው ነገ መብቴን የሚጠብቅ መብቴን የሚያስከብርልኝ ሰው ራሴን ወጥቼ ካልመረጥኩኝ መቆጨትም ይኖራል እና ተገቢ አይደለምና የኢትዮጵያዊነት መገለጫ ነው። ከዓለም ታላላቅ አገሮች ልንማረው የሚገባው ነገር ብዙ ነገር አለ። ለምሳሌ ያክል ምንም ነገር በጦርነት ሀያላኖች አሁን ሀያላን የምንላቸው ሀገሮች የምናየው በጦርነት አይደለም፣ በመዋጋት አይደለም፣ በመጋደል አይደለም ምርጫ የሚያደርጉት ያለው ተፎካካሪ ፓርቲዎች አደባባይ ላይ ወጥቶ ለህዝብ የሚያስፈልገውን ነገር ለህዝብ የሚጠቅመውን ነገር አውጥቶ ገልጾ ከዛ በኋላ ማን ነው ለህዝብ በሚያቀርቡት ነጥብ ላይ ተመስርቶ ነው ህዝቡ ሊመርጥ የሚችለው። ለህዝብ ሊጠቅም የሚችለውን ፓርቲ ራሱን ተወዳዳሪ አካል መምረጥ አለበት። ያ ካልመረጠ ነገ ራሱ ይቆጫል፣ ራሱ ይጎዳል። በዚህ አኳያ ወጣቱ ራሱ በንቃት ወጥቶ መሳተፍ አለበት።